ሰላም ጤናስጥልን የፈረስቲው ተከታታዮቻችን እንዴት ናችሁ እንደምናችሁ በዛሬው ዝግጅታችን ዶክመንተሪ ነው ወደ እናንተ የምናደርሰው የዛሬው ዶክመንተሪ በኢትዮጵያ ታሪክ የመጀመሪያው ከፍተኛ የትምህርት ተቋም ነው አዲስ አበባ ዩኒቨርሲቲ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ያሁኑ አዲስ አበባ ዩኒቨርሲቲ የተመለከተ ርዕሰ ጉዳይ እናነሳላችኋለን በዶክመንተሪ መልክ በዚህ ርዕሰ ጉዳያችን የአዲስ አበባ ዩኒቨርሲቲ ብዙ ታሪክ ቢኖርም የአዲስ አበባ ዩኒቨርሲቲ ግርማ ሞገስ የሆነው የዋናው በር ጉዳይ እናነሳለን አዲስ አበባ ዩኒቨርሲቲ የዋናው በር ጉዳይ በብዙ ተማሪዎች ልብ የማይጠፋ በአእምሮ ውስጥ የሚመላለስ ትልቅ ግርማ ሞገስ ያለው ግቢ ነው በዚህ ግቢ ውስጥ ተማሪዎች የተለያየ አይነት ትዕይንት ያሳዩ ነበር የዋናው በር ግቢ ፍልሚያ ዋናው በር ግቢ ማለፍ አለማለፍ ሁሉ ክርክርና ግብ ይፈጠርበት የነበረ ትዝታ አለ በተለይም በአዲስ አበባ ዩኒቨርሲቲ ሲማሩ የነበሩ ተማሪዎች በተለያየ ጊዜ በተለይም በ1980ዎቹ 90ዎቹ አካባቢ የነበሩ ተማሪዎች የተለያዩ አይነት የእግር ኳስ ውድድር ያደርጉ ነበር በዚህ እግር ኳስ ውድድር ውስጥ አንዱ ግቢ አንዱን አሸንፎ ድል ካደረገ በኋላ እየጨፈሩ በዋናው ግቢ መውጣት በተለይም የዋናው ግቢ ተማሪዎች ከተሸነፉ በዋናው ግቢ እየጨፈሩ መውጣት እጅግ አስቸጋሪ እንደነበረ አንዳንድ ትዝታቸው ሲቀሰቅስባቸው የሚያነሱ የቀድሞ ተማሪዎች አሉ በዛሬው በፈረስቲው ዶክመንተሪ ሰጉዳችን የአዲስ አበባ ዩኒቨርሲቲ የዋናው በር ክብር በተማሪዎች ለዩቲዩባችን የተላከ ጽሑፍ አለ እሱን ነው ወደ እናንተ የምናደርሰው የፈረስቲው ተከታታዮቻችን ፈረስቲውን ሰብስክራይብ ላይክ ኮሜንት ማድረጋችሁን እንዳትዘነጉ በያላችሁበት አብራችሁ ነው አዲስ አበባ ዩኒቨርሲቲ የዋናው በር ክብር ጉዳይ የአዲስ አበባ ዩኒቨርሲቲ ዋናው ግቢ በውስጡ ባሉ የተለያዩ የአበቦች ድምቀትና የተክሎች መዓዛ እንዲሁም የመስኮች ልምላሜ ከነፋሻማው አየር ጋር ተጣምሮ የሚያክነፈንፍ የደስታ ስሜትን ያላብሳል ይህ ስሜት ደግሞ ልብን ከማሞቅ አልፎ በጥናት የተወጠረ አእምሮን ጭምር ዘና የማድረግ ኃይሉላ ነበረው ዩኒቨርሲቲ መሆን ካለበት ይህ ግቢ ትክክለኛው ምርጫ ነው ብዬ አምናለሁ በተለይ የመዋኛውን ገንዳ ተከትለው በስርዓት የተተከሉ አበቦችና አጫጭር ሳሮች የታወከ ሊናን የመፈወሱላ ትልቅ አቅም አላቸው ይህ ስፍራ ደግሞ ትምህርትን ከፍቅር ጋር አጣጥመው ይጓዙ ለነበሩ ጥንዶች የመጀመሪያው ተመራጭ ስፍራ ሲሆን ቅዳሜ ማታ ደግሞ ከድባብ ወይንም ካሴባር መልስ ለጥንዶች የፍቅርን ቋንቋ ለማቀንቀን ምቹ የሆነ ቦታ ነው ይህ በክተራንም ይጨምራል በተለይ ምሽቱ በሙሉ ጨረቃ የሚታጀብ ከሆነ ከሰማይ የሚፈነጥቀው ብርሃን ከኮረዳዋ ውበት ጋር ተዳምሮ በዚህ ስፍራ ላይ ሲጨመርበት የከረመን ፍቅርና የከረመና ቆተን ይቀሰቅሳል እውነቴን ነው የምላችሁም የከረመ ነገር እንኳን ባይኖር ድባቡ ዝም ብሎ ከመሬት ተነስቶ ፍቅር ያስይዛል ከሁላ ደግሞ ጀርጋጋ የዘንባባ ዛፎች ከብርቱካናማ ፍሬያቸው ጋር በመንገዱ ግራና ቀኝ ሰልፍ ሰርሰው ሲታዩ የአይን ብቻ ሳይሆን የነፍስም ጭምር ምግብ ነበሩ የዘንባባ ማር ማፍለቂያ ከሆነው ከዚህ ግቢ በውስጥ በኩል በስተቀኝና በስተግራ ትንንሽ መግቢያና መውጫ በር እንደየቅደም ተከተላቸው ያሉ ሲሆን ዋናው የመግቢያ በር ደግሞ የዘውድ ቅርጽ ባለው መልኩ የተገነባ ነው ካናቱም ላይ ቢሆን ሁለት ገራማ አንበሶች ይዟል እርግጥ ቀድሞ የቤተ መንግስት ስለነበረ ነው መሰለኝ ብቻ የግቢ እንደ አንበሶቹ ባለጎፈርና ትልቅ ግርማ ሞገስን የተላበሰ ነው አሁን ላይ ታዲያ የዘመን ምርጫ ለድንጋይ ድርድር አመዘነና አብዛኛው የግቢ ክፍል በቁልል የፎቅ ክምር የተጣበበ ብሎም ቀልብን የማይገዛና እይታንም የማይስብ ሆነ እንጂ በዘመኑ የነበሩ እድሜ ጠገብ ጽዶች ሳይቀሩ እንኳን ከፍተኛ የሆነ ማራኪ ገጽታ ነበራቸው ግቢው የአረንጓዴ ልማትንና የአካባቢ ጥበቃን እየሰበከና
እያስተማረ በተግባር ግን አረንጓዴዎቹን ደርምሶ ባልጠፋ ቦታ አካባቢውን በህንጻ እየሞላው ይገኛል። ለዘንድሮ ትምህርት አነስተኛ የኦክሲጅን ግብዓት በቂ ነው የሚል ድምዳሜ ላይ ሳናውቅ ተደርሶ ከሆነም ምን አለበት ቀድሞ ቢያሳውቁን። ግቢው ለህንጻ ማቆሚያ እንጂ ለዛፍ መትከያ የሚሆን ቦታ ያጣ ቢሆንም ድንጋይ በድንጋይ ላይ ቢነባበር ሳይፈርስ አይቀርም ይላል ትልቁ መጽሐፍ። በ1993 ዓ.ም እዚሁ የአዲስ አበባ ዩኒቨርሲቲ ዋናው ግቢ ኦሲአር 118 ግድግዳ ላይ ትምህርትን በተለየ እይታ የምታቀርብና ብሶት የወለዳት አንድ ጥቅስ ቢጤ በግድግዳው ላይ ጎልታ ተጽፋ ነበር። ጥቅሷም ትምህርት የሰው ልጆች ማስጨነቂያ መሳሪያ ነው የምትል ሲሆን ይህ በሆነበት ዘመን ላይ ደግሞ ዩኒቨርሲቲው የምስረታውን 50ኛ ዓመት ለማክበር ሸብረብ እያለ ሲሆን በተለይም ዋናው ግቢ አመጽ አልለየው ብሎ ሰነባብቶ ነበር። መሳሪያ የሚለው የጥቅሱ ቃል ስበት ነው መሰል ታዲያም 6 ኪሎ ዋናውን ግቢ አመጽና ድግስ እየተፈራረቁ ቅርጽና ኪሎ አልባ አደረጉት። በየሰበብ አስበቡ ንትርክ በዛ። ተማሪዎችም ትዕግስት አልባ መሰሉ። በቀዳሚነት በተነሳ አመጽ የተወሰኑ ተማሪዎች የሚተኙበት ዶርምተሪ መስታወቱላ እስከ መስበር ደረሱ። ነገሩ ትንሽ ጋብ ከማለቱ ደግሞ የአካዳሚክ ነጻነት ይሰጠን በሚል ጥንስስ የተጀመረው እንቅስቃሴ ይበልጥ ተጠናክሮ የአብዮት መነሻ ግርግር በሚመስል መልኩ ተማሪዎች ተሰባስበው መፈክር እያሰሙ ግቢውን መዞር ጀመሩ። በኋላ ላይ ደግሞ ይባስ ብሎ ቆንጆዎቹ የብዙዎችን ቀልብና ቆሌ ከመክፈፍ አልፈው ቆመጥ ባናታቸው ያለፈባቸው ጥቂት የማይባሉ ተማሪዎች ነበሩ። ሁሌት ዘዶግ አውት ሌላም። በዚህ ወቅት እንደውም ሙዝ በተባለ አጠር ያለና ቀንደኛ የለውጥ ፈላጊ በሆነ የዋናው ግቢ ተማሪ መሪነት መፈክር እያሰሙ ከበስተኋላ ብዙና ረጃጅም ተማሪዎች ከአይኤልኤስ አቅጣጫ ባንዲራና በማርከር የተጻፉ መፈክሮችን ይዘው በመምጣት ዋናው በር አካባቢ ተመልክቻቸዋለሁ። በዚህ ወቅት ላይ ከፊት ለፊት ሆነው ሰልፉን ይመሩ ከነበሩ ተማሪዎች ውስጥ ብዙዎቹን አውቃቸዋለሁ። ረንደውም ከመተዋወቅም አልፎ እንቀላለድ ሁላ ነበር። በዚህ የሰልፍ ቀን ግን ሁሉም ፊታቸውን አኮሳትረውና በስሜት ሁላ ሰውጸው ነበር። ይበልጥ ትኩር ብዬ ሳያቸው ደግሞ ከእልሃቸውና ንዴታቸው የተነሳ ጭራሽ ሰልፉ ገፍቶ ወጥቶ ሀገሪቷን ሙሉ ለሙሉ የሚያጥለቀልቅ ነበር የሚመስለው። በሰልፉ ላይ የደብረ ዘይቱ አስቻለውና ክፍሌ ከፍቼ እንዲሁም በእውቀቱ ስዩምን ጭምር ያየሁት ይመስለኛል። ይህ የጠቀስኩላችሁ ሰልፍ ጠንከር ባለ መፈክሩላ የታጀበ ሲሆን የግራ እጅ መፈክርን ተከትላም አብራ ወደ ሰማይ ጭምር ትወረወር ነበር። እርግጠኛ ሆኜ መናገር ባይቻለኝም በዚህ ሰልፍ ላይ ብዙዎች ተካፍለዋል፣ ከፍሬሽ ውጪ ማለቴ ነው። ያው በግቢው እንደሚታሙት ፍሬሾች ብፁዓን ናቸው፣ ፖለቲካ አያውቁምና ደግሞም በፍሬሾች ዘንድ የቤተሰብ አደራው አልከሰመም፣ ገና ትኩስ ነው። አደራ ልጄ እንደው ፖለቲካ የሚባል ነገር ውስጥ ደርሰ እንዳትሳተፍ፣ ይህ መንግስት በፖለቲካ ቀልድ አያውቅም ይከልሃል ተብሎ ምሎ ተገዝቶ የመጣ ስንት አለ መሰላችሁ። ከዚህ ታሪካዊ ድርጊት ትንሽ ቀደም ብሎ ደግሞ በኢንተርፋካሊቲ የእግር ኳስ ውድድር ዋናው ግቢና ቴክኖሎጂ ለተከታይ ዙር ለማለፍ ሊጋጠሙ እየተዘጋጁ ነበር። በዚህ ፉክክር ላይ ለመድረስ ዋናው ግቢ ኤፍቢን ጥሎ ነው የመጣው። ኤፍቢ ደግሞ ለተከታታይ 4 ዓመታት ዋንጫውን ለማንም አላስቀምስም ያለ ኃያል ቡድን ነበር። የቡድናቸውን ኃያልነት ተከትሎ ለወትሮ የትኛውንም ጨዋታ ለማየት ብዙም የማይፈቅዱት የኤፍቢ ደጋፊዎች ቡድናቸው ጨዋታ ሲኖረው ግን ንቅል ብለው በገፍ በመምጣት ዋናውን ግቢ ይሞሉታል። ደማቅ አረንጓዴ ለኤፍቢ የቡድናቸው መለያ ቀለም ሲሆን
በዚህ ከለር የሚያሸበርቁ ደጋፊዎች ከምናለሽ ተራ የተገዙ ጥሩምባዎች እየነፉ ከበሮንም እየደለቁ ቡድናቸውን ኤፍቢ ታይገርስ በግጥሚያ ሜዳ ላይ ያንቆለጳጵሱታል። ኤፍቢዎች ለድጋፍ የሚሆኑ ግጥሞችና ዜማዎችን የወንዶች ዶርም ብሎክ ኤ ስር ባለው ላውንጅ ደረጃ ላይ ሆነው ነው የሚያወጡት። በወቅቱ የዜማና ግጥም ቅንብሩ እስከ እኩለ ሌሊት ድረስ ሊዘልቅ ይችላል። ቡድናቸው ግጥሚያ ባለው ጊዜ የኤፍቢዎቹ ዜማ ታዲያ በስታዲየሙ ደመቅ ብሎ ይወርዳል። ሂር ዊ አር ኤፍቢ ታይገርስ ኦሎይስ ቻምፒዮንስ። በነገራችን ላይ በ1994 ዓ.ም አካባቢ አጋሮ ከተማ ላይ ማንቸስተር እና አርሴናል ሲጋጠሙ በዲኤስቲቪ ጨዋታውን ለመከታተል የሚታደሙት የሁለቱ ጎራ ተመልካቾች ልክ እንደ ኤፍቢዎቹ በየፊናቸው ጥሩምባና ከበሮ ይዘው ነበር የሚገቡት። ልዩነቱ ግን የኤፍቢዎች ሜዳ ላይ ሲሆን የአጋሮ ግን አዳራሽ ውስጥ ነው። እናም አጋሮ በነውጠኛ ደጋፊዎች መካከል የሚነሳውን ጠብ ለመከላከል የአዚዝ ቤት አዳራሹ በጥራናጺ በሁለት የሚከፈለው በባህር ዛፍ አጠናና ፍልጥ ነበር። ወደ ጉዳያችን ስንመለስ ዋናው ግቢ ይህንን በችሎታም ሆነ በደጋፊም በጣም የተጠናከረ ቡድን ነው እንግዲህ ጥሎ የመጣው። የዋናው ግቢ ጠንክሮ ሲመጣ የአሰልጣኝ አሪጎ ሳኪ በታክቲክም ሆነ በሳይኮሎጂ የደረጃ ስልጠና ከፍተኛ ሚና ነበረው። ለማታውቃቸው አሪጎ ሳኪ ማለት በጣሊያን ስኩዴቶ ኤሲ ሚላንን ታላቅ ከማድረግ አልፈው በአውሮፓ ውስጥም በጣም ተፈሪ ቡድን ገንብተው ነበረ። ሳኪ የአውሮፓን የክለቦች ዋንጫ በ1989 እና በ1990 በተከታታይ የወሰዱ ሲሆን በ1994 የአሜሪካኑ የዓለም ዋንጫ ለፍጻሜ ደርሰው ባጂዮ በሳተው ፔናልቲ ዋንጫውን ለመሳም የነበረውን ህልማቸው በብራዚል ከስሞ ቢቀርም ታላቅ አሰልጣኝ መሆናቸው ግን አይካድም። የሳኪ ሌላኛው አስገራሚ ነገር ደግሞ ፕሮፌሽናል ተጫዋች ሆነው ያላለፉ ሲሆን ዋነኛ ሙያቸው እንደውም ጫማ ንግድ ነበር። ከጫማ ንግድ ተነስተው ነበር ሳኪም አውሮፓን የተቆጣጠሩ። ዋናው ግቢ ከኤፍቢ ጋር ባደረገው ጨዋታ ላይ አሰልጣኙ ሳኪ በቀኝ ተከላካይ ስፍራ ላይ ሞቱማ የሚባል ተጫዋችን አሰልፏል። ይህ ልጅ ጉብዝና ብቻ ሳይሆን ትንፋሽና ብልጠትም ጭምር የታደለ ነው። ሞቱማ እንደ ጥርሱ ክላውድ ከሆነ የአዳማ ወይንም የወንጂ ልጅ ነው። በጨዋታው ትልቅ የራስ ምታት የነበረው ይህንን ተጫዋች ሜዳ ላይ ስላየለባቸው የኤፍቢ ደጋፊዎች ልጁን በማሸማቀቅ ጨዋታውን አበላሽተው ወደ ቀጣዩ ዙር ለማለፉላ ጥረው ነበር። ኤፍቢዎች ድምቅ ያለ ጠይም መልኩን ተንተርሰው ልጁ ገና ኳስ ሲይዝ ታዲያም ኩንታና ቶቤ እንዲሁም ኩንታ ኩንቴ ጭምር እያሉ ሊያበሳጩት ቢሞክሩም ልጁ ወይ ፍንክች። ይህ ተጫዋች ጭራሽ ከመከላከል አልፎም ወደፊት ተስቦ እየሄደ ሚሳኤል የሆኑ ኳሶችን ለአጥቂዎች መበገብ ጀመረ። የብሽሽቁ ይዘት በሌላ መልኩ ደግሞ ተጨማሪ መዘዝን አመጣ። ለካንስ ከኤፍቢ ዋና ደጋፊዎች መሃል በዚህ ቅጽል ስም የሚጠራ ተማሪ ነበርና ጉዳዩ ክፍፍል የሚፈጥር ተብሎ ኩንታና ቶቤ እንዲሁም ኩንቴ የሚሉት ማብሸቂያ ቃላት እንዲቆሙ ተደረገም። ይህ የኤፍቢ ዋናው ሰው በማስተባበርም ሆነ በድጋፍ ምሰሶ ከሆኑት ውስጥ ግንባር ቀደሙ ሲሆን እሱን ማስቀየም ማለት ደግሞ በራስ ላይ ጎል ማስቆጠር እንደማለት ነው። ደግሞ ይህ ደጋፊ ጎርናናና ተምዘግዛጊ ድምፁ ከፍ አድርጎ ከተናገረ 6ቱን ዲፓርትመንት በግራ 6ቱን ደግሞ በቀኝ ገንድሶ ሁሉንም በአንዴ ነበር የሚያስፈራራቸው። በስተመጨረሻ ዋናው ግቢ ጨዋታውን አሸነፈና ኤፍቢ በጨዋታው በድጋፍም ከ4 ዓመት በኋላ ተሸንፋ ከሜዳ አንገቷን ደፍታ ወጣች ተባለ። አብዮት ምርጡ የኤፍቢ በረኛ ነበር። ሆኖም እሱ ከዓመት በፊት ተመርቆ ዩኒቲ ዩኒቨርሲቲ ማስተማር ጀምሯል። እርግጥ ነው ዋናው ግቢዎች ፋሲል የሚባል በየት በኩል አድርጎ ሾልኮ እንደሚሄድ የማይታወቅ ተጫዋችም ነበራቸው። የሆነ ሆኖ ከሽንፈቱ በኋላ ኤፍቢዎች
በድብቅ ያስቀምጡትና በፈተና ውጤት ተብላልቶ የበለጸገው ጅምላ ጨራሽ የአቶሚክ ዝማሬን ዋናው ግቢ ላይ እያዘነቡ ወደ ዶርማቸው አመሩ። አንቺ 6 ኪሎ ነፍስሽን አይማረው ስንቱ እዛው ቀረ ኤፍቢ እንዳማረው እያሉ የዋናው ግቢ ደጋፊዎችም አሸናፊነታቸውን ተከትሎ ለወትሮ ያበሳጫቸው የነበረውን መዝሙር ድሮም የፈሪዱላ በማለት ንቀው ትተውታል። በነገራችን ላይ ቅድም የጠቀስናቸውን ስመጥር የጣሊያን አሰልጣኝ ስያሜ የተሰጠው የዋናው ግቢ ቡድን አሰልጣኝ ኢብራሂም ሻፊ ነበር። ኢብሮ አሰልጣኝ ብቻ ሳይሆን ምርጥ የእግር ኳስ ተንታኝ እንደሆነ በየጋዜጦቹ በሚሰጣቸው አስተያየትና ትችትና ዘገባዎችም መመልከት ብቻ ይበቃል። በቅርቡ ደግሞ ጋሻፊና ብዙነሽ በቀለን ጠቀስ አድርጎ የትረካ ችሎታውን ያሳየበት ቅንጭብጭብ ስራ በማህበራዊ ድረገጽ ለቆለት ነበር። ትረካው እንደ ጋሻፊ ስጋ ቤት ሙዳ ስጋ እንቁልጭልጭ እያለ ምራቃችንን ያስጠን ነበር። ደሞም በመጽሐፍ መልክ መታተሙ አይቀሬ ይመስለኛል። በወቅቱ ይብሮ የዋናውን ግቢ የወንዶችም ሆነ የሴቶችን የእግር ኳስ ቡድን በመደረብ ያሰለጠነ ይመስለኛል። የዚህ ሁኔታ ዘገባው አልደረሰውም እንጂ ፊፋ ጉዳዩን ቢሰማ ለይብሮ እንደ ባሎንዶር ሁሉ ሚስቶንዶር የሚል ልዩ ሽልማት ሳያዘጋጅለት አይቀርም። ወደ ጨዋታው ስንመለስ የዋናው ግቢ ቡድን ኤፍቢን ጥሎ ከመምጣቱ አኳያና ከያዘው ስብስብ አንጻር ጠንካራ ተፎካካሪ ሆኖ ቀርቧል። በዚህኛው ዘመን ደግሞ የአጥቂ መስመሩ ይበልጥ ተጠናክሮ መጥቷል። እናም ዋናው ግቢ ከቴክኖሎጂ ጋር ያደረገውን ጨዋታና ከጨዋታውም በቲያትሪካል አርቱም ኤልያስ መሪ አዝማሪነት በደጋፊዎቹ የሚደረገው በመዝሙር ጭምር የታገዘ ድጋፍ ገና ከጅምሩ ሞቅ ደመቅ እያለ ነበር። ሆኖም ግን የዋናው ግቢ አጫዋት እየተሰጠው ካለው ድጋፍ አኳያ ሲታይ ቀስ በቀስ እየቀዘቀዘ ሄዶ ጭራሽ ቴክኖሎጂዎች ጨዋታውን ሙሉ ለሙሉ ተቆጣጥረው ድባቡን በመቀየር የተገላቢጦሽ ማጥቃቱላ ጀመሩ። ይህ ሁኔታ ደግሞ በዕለቱ ኮፍያ አድርጎ የመጣውን የዋናው ግቢ ቡድን አሰልጣኝን በጣም አቅመጥምጦታል። ከቀንደኛ ደጋፊዎች አንዱ ዳኒ አፋር ለወትሮ ቀልድና ፈገግታ በማይለየው የጨዋታውን ተከትሎ ግን መደናገጡን ፊቱ ሳይቀር ያሳብቅበት ነበር። ከዚህ ጨዋታ በፊት አሰልጣኙ ሳኪ ያስጨንቀው የነበረው የፍጻሜ ፍልሚያ እንጂ ይህንን ጨዋታ ከማሸነፍ አልፎ እንደ መሸጋገሪያ ድልድይ በቀላሉ ይጠቀምበት የፈለገው ይመስለኛል። ሆኖም ግን ነገር ተቀይሮ ቴክኖ ከፊት ለፊቱ ላይ ግድግዳ ሆኖበታል፣ ሊያውም የኮንክሪት ሙሌት ግድግዳ። በስተመጨረሻ የተጠበቀው ቀርቶ ባልተገመተ መልኩ የዳኛው የመጨረሻ ፊሽካ የቴክኖሎጂ አሸናፊነት አረጋገጠች። በሽንፈቱ የተነሳ የባለሜዳዎቹ ደጋፊዎች እልህና ቁጭት አስፈሪ ነበር። ይህንን ጨዋታ ለመመልከትና እናት ግቢያቸውን ለመደገፍ ከኤፍቢውላ ሰብሰብ ብለን የሄድን ብዙ ተማሪዎች ነበርን። በንዴት የበገኑት የዋናው ግቢ ደጋፊዎች ታዲያ ልክ ጨዋታው እንደተገባደደ ተለማምደውና ተመካክረው የመጡ ይመስል ድርብ ሰልፍ ሰርተው ቆሙ። እርግጠኛ ሆኜ የምናገረው ደጋፊዎቹ ንዴት ገፍታቸው እንጂ ማናቸውም ለመሰለፍ ከቶንም ተመካክረው አያውቁም። ከዚህ ቀደምም በዚህ ሜዳ ላይ እንዲህ አይነት ነገር ተከስቶ አያውቅም ነበር። ከሰልፈኞቹ አንዱ የሆነውና ለዋናው ግቢ የቅርጫት ኳስ በመጫወት የሚታወቀው ዳርጌ የሚባል ልጅ ንዴት ዛሬም ላይ ሆኜ ሳስበው ይገርመኛል። እርግጠኛ ነኝ የዛን ዕለት የጨጓራ ህመሙላ ተቀስቅሶበት ሊሆን ይችላል። የነገሮች ሂደት ሲስቡኝና የሁኔታውን መቋጫ ለመመልከት አንድ ጥግ ይዤ ቆምኩ። በዚህ ግርግር ውስጥ የቀይ ዳማዋና ለግላጋዋ ቅድስቱላ ነበረች። ይቺ የሐረር ቀንበጥና ግርግሩ በአንድነት ተዳብለው ቀልቤን በገዙበት ሰዓት ላይ ታዲያ የቴክኖ ተማሪዎች ደግሞ እየጨፈሩ ከግቢው ለመውጣት ሞከሩ። ሆኖም ግን ወደ ዋናው በር የሚወስደው መንገድ ተደራርበው በድርብ ሰልፍ የዘጉት የዋናው ግቢ ተማሪዎች አላሳልፍ አሏቸው። ልብ አድርጉ እንግዲህ በዋናው ግቢ የእግር ኳስ ሜዳ ውስጥ እገታ ተጀመረ ማለት ነው። ኢንቴቤ ቁጥር 2
ደግሞም ሰዓቱ የራስ ሰዓት ቢሆንም በድርቡ የተሰለፉ የዋናው ግቢ ደጋፊዎች አንዳቸው ሌላቸውን እየተኩ ራታቸውን ተመገቡ መጥተው በሜዳው አካባቢ ያልነበሩ ሌሎች ተማሪዎችን በመጥራት የሰልፉን ግድግዳ ጭራሽ አጠነከሩት። በነገራችን ላይ ራት በየተራ ለመመገብ በዚህ ዕለት የነበረው አይነት ትህትና መቼም ታይቶ የሚታወቅ አይደለም። ደግሞም የተማሪዎቹ ባልተለመደ ሁኔታ አንተ ቅደም፣ የለም አንተ ቅደም እኔ ደርሳለሁ መባባል ያስደምም ነበር። ይህ በሚደረግበት ሰዓት ላይ ለደረሰባቸው ጉንተላ ምላሽ እንዲሆንና የዋናው ግቢ ደጋፊዎች ለማናደድ በሚመስል መልኩ ቴክኖዎች ድምጻቸውን ይበልጥ ከፍ አድርገው መዘመር ጀምረዋል። ሁኔታው እየገፋ ሄዶ የሰዓቱንም መገስገስ ሲረዱ ቴክኖዎች ወደ ግቢያቸው ለማምራት ሰብሰብ ብለው ይበልጥ ወደ አጋቾቹ ተጠጉ። ይህኔ ነው ታዲያ ቆፍጠን ያለ ማስጠንቀቂያ የደረሳቸው። ዋ እንዳትጠጉን። ለምን? ቴክኖዎች ጠየቁ። ምን እሺ፣ ያኔ ገና አልታሰበች። ይህ የኛ ግቢ ነው። በዚህ የተከበረ ግቢ በዋናው በር በኩል ደግሞ እናንተ በጭራሽ መውጣት አትችሉም አሉ ዋናው ግቢ ደጋፊዎች። ለምን የሚል የቴክኖዎች ጥያቄ ተከተለ። ቱግ ያሉ የዋናው ግቢ ደጋፊዎችም በቃ አትወጡም አለን። አትወጡ የምን ድርቅ ማለት? በግቢያችን የመወሰን መብት ያለን እኛ እንጂ እናንተ አይደላችሁ። ከፈለጋችሁ በማርቆስ በር አሊያም በአምስተኛ በር ውጡ። ለምን? ትንኮሳ መሆኑ ቢገባቸውም ቴክኖዎች አሁንም መልሰው ተመሳሳይ ጥያቄ ጠየቁም። ምን አሰሪ ለምን ትላላችሁ? በቃ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ይጠቀሙበት በነበረው የዋናው በር እናንተ ጭራሽ እየጨፈራችሁበት አትውጡ። ይህ ታሪክን ማስደፈር ነው። ደግሞም በዚህ ግርማ ሞገስ ባለው በር እየጨፈሩ ለመውጣት አትመጥኑ። ይህንን በር የማስከበር ታሪካዊ ኃላፊነት አለብን ተባሉ። ደሳለኝ የተባለ የዋናው ግቢ ተማሪ የሆነ የወለታ ልጅ ነው። በዚህ በር እየጨፈሩ ለመውጣት አትመጥኑ የምትለዋን ምክንያት ሲሰማ አይኑ እንባ ሁላ እስኪያቀር ነበር ተገርሞ የሳቀው። ቴክኖዎችም አንዴ በግርምት መለስ ሲልም በንዴት ጀንበር እስክታዘቀዝቅ በጣም ብዙ ታገሉ፣ ብዙም ሞከሩ። ለይዟቸው በዋናው በር ካልሆነ እንደውም በየትኛውም በር አንወጣም በሚል ከፍተኛ አተካራ ተፈጠረ። ነገሩ እያየለ ሄደና ይበልጥ እየተናደዱ መጡ። ከቃላት መታኮስ ባሻገር ሽኩቻና ጉንተላውንም ተከትሎ ታዲያ በጉዳዩ ውስጥ ፖሊስ እጁን አስገባ። እናም የዕለቱ አተካሮ የዋናው ግቢ ደጋፊዎች ባስቀመጡት ቅድመ ሁኔታ መሰረት የአሸናፊው ቡድን ጭፈራ የኃይለ ሥላሴን መንፈስ ስለሚረብሽ፣ የዚህን የከበረ የቀድሞ ቤተ መንግስት ክብር ስለሚያጎድፍ፣ ብሎም የዋናውን በር ስለማይመጥን በሚል ምክንያት ቴክኖዎች በአምስተኛ በር በኩል አድርገው ወደ 5 ኪሎ አቀኑ። በዚህ ሰዓት ላይ ታዲያ በአፋቸው አውጥተው አልዘመሩትም እንጂ በሁሉም የዋናው ግቢ ደጋፊዎች ልብ ውስጥ የነበረው ተከብረሽ ኖርሽው በአባቶቻችን ደም የምትለዋ መዝሙር ነበረች። በእግር ኳስ ላይ በእንዲህ አይነት ምክንያቶች እሰጥ አገባዎች ሁላ ይፈጠሩ ነበረ።